ኦ ማይ ጋድ በጣም ሼር አድርጉ። ሁላችሁም ሼር አድርጉ። 50 ሺህ በጣም ሁላችሁም በጣም እናመሰግናለን። ያ በጣም እናመሰግናለን። ያው እንግዲህ የሰው ፍቅር አለው ማሚ 50 ሰው የተከተለው ነው እዚህ ጋር ይገርማል። 50 ሺህ ከተለዋል። አሁን ስለታሰረ አዝኖለት ቀጥል ያዝ ምንድን ነው የሚያዝንለት? አዝኖለት ስለታሰረ ምንድን ነው የሚያዝንለት? እንዴ ከቃሊቲ ቢወጣ ዶዋ እያደረጉለት። ቀጥል ሰዓት የለንም። ገጥመናል ጋይስ የመጨረሻው ገጥመናል። እቺ እንግዲህ የመጨረሻ ናት። አሁን ካሸነፉ የመጨረሻ ናት ጋይስ። ሁላችሁም ታባደርጉ። ሁላችሁም መቅደም የለባቸው። ይሄን ከተሸነፉ ተሸነፉ ነው። እኔ ይሄን ካሸነፉ አሸነፉ። ቀድመናል፣ በጣም ቀድመናል። ሁላችሁም ታባደርጉ። በ9 ሺህ እኮ ነው የምንሄደው። እነሱ እኮ በ3 የመጨረሻ ነው። አንበሳ እንፈልጋለን። አንበሳ ብቻ በጣም አሪፍ። ቅደሙ። አሁን እንደው በፍጹም ይሄን ቆርጠው ወስደው ሲያላግጡብን ነው የሚከርሙ ጠመንጃ ሲይዘው በ3 ነው የሚያባዛው እዚህ ጋር ማንኝ። ኦ ማይ ጋድ ናሂላን ይላል። አቦ ይመች ጋይስ ሶማች። ይሄ የመጨረሻ ሞጣን ውሃ በላው። ሰላም ውሃ በላው ጋይስ። ወይ ተደራጅተው ነው የመጡት። ተጋገዝ ማሪፍ በጣም አሪፍ። በጣም እናመሰግናለን ብርቱካና። ቴንክ ዩ ሶ ማች ቴንክ ዩ በጣም እናመሰግናለን። 63,000 ሰው ሰው ፍቅር ስማችሁን መጥራት እየቻልኩ ሁላችሁም በጣም አመሰግናለሁ። በጣም አመሰግናለሁ። እነሱ ተዘጋጅተው ነው የመጡ። ቪዲዮ እንዲሰራ ስለፈለጋችሁ ነው። በእኔ በኩል ያላችሁ ሰዎች በጣም እናመሰግናለን። የሁላችሁም ስም በኋላ ላይ የምጠራው ሁላችሁም እናመሰግናለን። ሙቤ በጣም እናመሰግናለን። ናሂላን ሁላችሁንም በጣም እናመሰግናለን። ቴንክ ዩ ሶ ማች ሞካ፣ ብርቱካና፣ ድሬ ከዚራ፣ ናሂላን፣ ዳንያ፣ ሙባረክ፣ ያስሚን፣ ነቢል፣ ጂኤል ፋሚሊ፣ ኡመር ኪንግ በጣም እናመሰግናላችሁ። በጣም አሪፍ ይኸውላችሁ በ3 ነው የሚያባዛው። ኔክስት በ3 ነው የሚያባዛው። ገባችሁ? አሁን በ3 ነው የሚያባዛው። ጋይስ ተዘጋጁ። በ3 ነው የሚያባዛው። ግላብ ያላችሁ አዘጋጁ። እንቀንቀዋለን። ይሄ የመጨረሻ ጨዋታ ነው። ዲስ ላስት ጌም። ይሄ የመጨረሻ ጨዋታ ነው። ተጠባበቅ። የመጨረሻ ነው። ኦኬ ክፈቱት። በጣም አሪፍ ተዘጋጁ። ስከፍት ነግራችኋለሁ። ሬዲ ሁኑ። ሁላችሁ ስከፍት ነግራችኋለሁ። ሬዲ ሁኑ። አልከፈት ጎ ጋይስ ተደራጅተው ነው የመጡ። ከባድ አደረጃጀት የተደራጁ። ሁለት ደቂቃ ብቻ ነው ያለን ጋይስ። ቀድመዋል፣ በጣም ቀድመዋል። እንደ ቅስቀሳቸው ግን ሚሊዮን አልገቡም። ነገር ነው ድምጽ ያለን እንደ ቅስቀሳቸው ሚሊዮን አልገቡም። ሰሚራ ሙባረክ ታስገቡ። ሞዴሬተር እባካችሁ ቶሎ በሉ። ሙባረክን አስገቡልኝ ቶሎ በትሪፕል ትሪ ታይምስ ነው። ሙባረክን አስገቡት ሞዴሬተሮች። በአንበሳ ካልሆነ አንደርስባቸውም። ሳሚር ከዚራ ቴንክ ሶ ማች 10 ሰከንድ ይቀረናል። በጣም አሪፍ 1 ሚሊዮን እንግባ። 1 ሚሊዮን እንግባ። ታሪክ እንስራ። ሶሬቲ ይላል። ዋው 1 ሚሊዮን ዘጋን። ጌታ እስቲ ትችል እንደሆነ ግባበት። ሙባረክን አስገቡልኝ እባካችሁን። ቴንክ ዩ ሶ ማች ሁላችሁም እናመሰግናለን። በጣም እንወዳችኋለን። ሰሚራ ሙባረክን ገልጪ። ሙባረክን ደፊ ሙባረክን ገልጪ። ምን አባ ነው የምትለው? ሞጣ ተሸንፎ እጅ ሰጥቶ ወጥቷል። ሞጣ ተሸንፎ እጅ ሰጥቶ ነው የወረደው። እጅ ሰጥቶ ነው ተሸንፎ የወረደው። እሱ ገና 190 ሺህ ላይ ነው ያለው። እጅ ሰጥቶ ነው የወረደው። ጌታ አባቱ ይሄ የማይረባ ዘረኛ። በጣም እናመሰግናለን። በጣም እንወዳችኋለን። ቴንክ ዩ ሶ ማች። ሰው አስገቢ። በቃ አሸንናል። ሰው አስገቢ። ወይ ሞዴሬተርስ ቶሎ በይ። ሰሚራ
ወይ ሞዴሬተር ስጪኝ ወይ ሰው አስገቢ። እነ ሙባረክን ሞዴሬተር ስጪኝ ወይ እነ ሙባረክን አስገቢልኝ። ኧረ ሞዴሬተሮች እባካችሁን አሲናቲ ወልሱ ዲደ ሙባረክ ሞዴሬተር ገባ እኮ ነው። ሙባረክ ወንድሜ ስማኝ፣ ፋኖ እንደማትወድ አማራ ይታወቃል። ተሆነ እሱ ችግር የለብኝም። አንድ ሰው ቢያምጽ ምንም አይሆን። ስልጤዎች ናቸው ባይዞ ጅማ የተወለዱ ኦሮሞ አይደሉም። ስልጤ ጉራጌዎች ናቸው። ችግር የለብኝም። እኔ ቤቢ ሙባረክ ሙሰማ መጀመሪያ ጨዋታው ይቀጥል ሲባል እምቢ ብላል። ያኔ ማስወረድ ይችላል። ተዋርዳቸዋል። ያስቀጠልኩት ጨዋታውን ልጅቷ ሂጃባን አርጋ የሃይማኖት ስርዓቷን ጠብቃ ደግሞ አትሳደብም፣ ደግሞ አትናገርም። ልጅቷ በጣም ምስኪን ናት። ባሏ ታስሯል። ልጆች ከኋላ እያየው ያ ልጅ እብድ ነው ማለት ይቻላል። ዝም ብሎ እንደመጣለት የሚሳደው እቺ ደግሞ ምንም አታውቅም። ምስኪን ናት። ጠዋት ላይ ተቆርጦ የተላከልኝ በቃ መግጠም አለብኝ ስትል ሰማው። ያውም እንደው ድቤ እየመጡ እንገጥመዋለን አጃኳሉ። ስለዚህ እኔ ባልጫወት ሙባረክ ይው እየሰማ ነው አለ እዚህ ገብቷል። ሙባረክ አብዲ ሁለታችሁም ተጠንቀቁ። እኔም ብታሸንፉ ጉራ ብትነፋ እኔ ጌመር አይደለም። እኔ የተጫወትኳን ለሷ ብዬ መጀመሪያም ስገባ ሰምታችሁ ከሆነ እናንተ አልገባችሁም እንጂ እነ ሙባረክ ልጅቷ በዚያም ወስዳችሁ መስጠት ይችላልላችሁ። ተጭንጨዋታለን ያልኩ ምክንያቱም 3 ሚሊዮን ያገኘች እኔ ማሜ ልረዳው። ዋናው ጎሉ ልጅቷን መርዳት ነው። ያ ማለት ማሜን መርዳት። ታስሯል፣ ሊፈረድበት ይችላል። ቤት ክራይ ሊቸግራ ይችላል። የሚበላ ወተት ልታጣ ይችላለች። እንቁላል መግዣ ለልጆች ፋክቶር 3 ሚሊዮን ኮይን ስንት ሺህ ዶላር እንደሆነ ይታሰብ። ይሄንን በእኔ ምክንያት ነው ያገኘችው ሙባረክ። እኔ ባልጫወት ይሄ አይወርድላት። እውነቱን ልንገራችሁ ከማሜ ጋር እኮ ገና እንገጥማለን። ወንዴ ማሜማ ሲፈታ እንገጥማለን። አንቀርም አይቀርም እኮ ለአንድ ወር ነው ምን ዘጋጅ። አሁን ግን ልጅቷን ያጫወትኳት ማሜን ሚስቱን ለመርዳት። ሴት በጣም ነው ማከብር ነው። ተሳዳቢዎችን ብቻ ነው መረግጣቸው እንጂ ማንንም ሴት ተናግረህ አላውቅም። ሴት በጣም ክብር አለ። የማሜ ሚስቱን ያንተ ማንንም የመለስ ሚስት ለምን አትወር? አያገባኝ። ሴት ነው። እዚህ መጣ አከብራለሁ። ፖለቲካዊ እንትን ችግር ሌላ ጉዳይ እና ስለዚህ ሙሰማ ማን ነው ሙባረክ ሙሰማ ወንድም ታስሯል። እግዚአብሔር ያስፈታው በእውነት ያም ራሱ አሳሳሪው ዝም ብሎ ነው። ከሱ የባሰ ሲናገር ሰምቼዋል። ያም ጌም ነው በቃ። ሁለተኛ እንዳይናገር አስፈርሞ በፖሊስ ይውጣ። ምንም አይጠቅም። እንቀሳቀስ። ምክንያቱ ልጆችን አሳድግ። አንተ ማሜ መፈታት አይቀርም። አፍ እንደመጣልህ ጌም ሲቀርብህ ኮይን ሲቀር አትሳደብ። ሰው የሰጡንም አታዋር። አመሰግናለሁ ነው የሚባለው። ፕሮፌሽናል ጌመር ሁን። ገንዘብ በጣም በከፍተኛ ታገኛለህ። ቅመ ጨረስክበት። ቤት እኮ እስካሁን የለውም ማሜ። ቤት እንደሌለው ስለነገሩኝ ቤት የለውም እስካሁን። ይሄን ሁሉ ገንዘብ እየሰበሰበ ቤት የለውም። እንዴት 3 ኮንዶሚኒየም በ15 ሚሊዮን ብር መግዛት ያቅተዋል? ስንት ብር ነው የሚያገኝ? በአንድ ጊዜ እኮ 1000 ዶላር ይዞር። ሆዳም ልጆችን የምታስቀምጥበት ቤት ግዛ። ምክሩ ሌላው ማሜ ስለታሰረ እሱን ለመርዳት ማለት ሚስቱና ልጆቹ። እኔ ባልጫወት 3 ሚሊዮን ኮይን አታገኝ። እመኔ እዚህ ጋር አሁን ብዙ ሰው አይገባችሁም። እኔ ሎንግራን ፖለቲከኛ ሎንግራን ነው የማስበው። እሷ ስትመጣ አንደኛ የእሷን እንትኗን ደግኔቷን ለመጠበቅ፣ ሁለተኛ በቃ ኮይን ገንዘብ አገኛለሁ ብላ ልጅቷ መጣለች። ኢትዮጵያዊ ነች፣ ችግር አለ፣ ልጆች አሏት። ዛሬ በዚህ ጄን እኮ 5,000 ዶላር ብናገኝ ብለው አስበው ይሆናል ሳይታሰብ እንዲህ አድርገን እዚህ ከፍለን ይሄን ተባብለው ይሆናል። እኔም ቤተሰብ ስላለኝ ዛሬ ደግሞ ሰንበት ነው። ከቤተክርስቲያን እየመጣው ነበር። አትገቢም ብላት ወይ ደግሞ አስገብቻት እኔ አልጨዋትም ብል ምን ያህል እንደምትሰበር ማወቅ አለባቸው። ሞራሏን የሚዳችቀው ያሰበችው ገንዘብ አላ። ስለዚህ መጀመሪያ ተጫወትኩ አንቀጥልም ያሉ ጊዜ እኮ በቃ አፍርሰውታል። በቃ ተሸንፋችሁ አውረዱ ማለት ያስቀጠልኳት። አሁንም ወይ ባሸንፋሽ ብሸነፍም ታጊ ብዬ እኔ ብታሸንፈኝ ምንድነው ያ ልጅ አፉን ባይከፍት ሴት ነሽ እንዳሁኑ ንግግር ነው። ኮይን እንድታገኝ አስቤ እንጂ ከባልሽ ጋር ነበር ምገጥሙ። ስለዚህ ስላሸነፍሽኝ ደስ ብሎኛል ብዬ ነው የምወርደው። እንደዚህ አስቡ። አሁን እናንተ አማራዎችም እንዴት ይሄ በቃ እሱ ኦሮሞ ነው እሱ ምናምን ነው እንዴት ያሸንፈዋል የሚሉ ሰዎች አሉ። የሚለቁ ነው እንደሱ አለ። ልጅቷን ነው ማየት ያለባችሁ። ልጆች አሉ ምንም የማያውቁ ማሜ በተናገረው የ4 ዓመት ልጅ ምን ያውቅ? የ7 ዓመት ልጁ እንኳን ሚስቱም አታውቅ። ይኸው አማርኛ አችልም። ማሜ የተሳደበውንም አሁን አታውቀው። መታሰር ሲባል ነው በቋንቋ የተነገራት። ምንም አታውቅ። ምን ሆኖ ነው ምንም አታውቅ። ይችን ልጅ ማክበር አለብን። ማሜን መጥላት ሌላ ጉዳይ፣ ሙባረክ መጥላት ሌላ ጉዳይ። ሴቷንና ልጆችን ግን ማክበር ነው።
ስለዚህ እኔ የተጠቀምኩት ሲስተማቲካሊ የማሜ ሚስት ስለታሰረ በእውነት እኔ ነገር ልታሰር እችላለሁ። ሚስቴ ሊቸግራ ይችላል። ልጆች አሉ። እኔ ሴት ልጆች አሉ። ሴቶችን መንካት አልፈልግም። ስለዚህ ዋናው በዚህ እንቋጨው ነው። ወደ ፖለቲካ ሌላ እኔ ምን ማለት ነው የምፈልገው? እንኳንም አሸነፍሽ። ያዋረድኩት እኔ አይታችሁኛል። እኔ ምንም ፊቴ ላይ ስሜት የለብኝም። 1,000 ምናምን ሲደርስ ሁሉ እኔ ምንም ምክንያቱም ታሸንፍ ሴት ናት። ግን ያ ልጅ አፉን አብዲ ነው ምናምን ባይከፍት አልወርዳት። ኦልሬዲ ያወረድኳት አንደኛ የአፉን ስለከፈለ፣ ሁለተኛ ኮይኗ ስለሞላ ደቂቃውም አልኳት። ኦልሬዲ አሸነፈችው። እኔ ያን የተጠቀምኩበት እንደተሸነፍኩ አውቄያለሁ። ሙባረክ ወርዶ ተጠራርቶ ነው የመጣ አይደል? 5-6 አንበሳ ይዘው እኮ ነው የመጡ። ኤርትራዊ ነበር ይሰጥ የነበረው። ስለዚህ ምንድነው ወርዶ እዚያ ጋር እንዳመጣ ማውቃለሁ። ያዋረድኩት ጥቃት አልወድም። አፉን ሲከፍት ነው። አሸንፋለች። በቃ እኔ ያሸነፍኳት ምን ጊዜ ነበር? አንቀጥልም ያለው ጊዜ አሸንፊያታለሁ። አባራያት ነበር። አሁን ማመስገን ያለባችሁ የማሜ ተከታዮችና የባለቤቱ የሰሚራ ነው ስሟ የተባለ የሰሚራ እንትኖች አድናቂዎች ወይም ደግሞ ደጋፊዎች ያዘናችሁ ሰዎች እኔ ጠቅሜያታለሁ። እኔ ባልጫወት 3 ሚሊዮን ኮይን ስንት ሺህ ዶላር ማለት ያን አታገኝም ነበር። ኦኬ ይሄንን ኦኩ እኔ ባልጫወት 5 ሳንቲም አታገኝም። እመነኝ። ይሄ ብዙ ሰው ስላለ ጽምዶ በሚለው እሄድበታለሁ። ቆይ ዜማ ቀጥይ። ኢትዮጵያ ወይም ኢትዮጵያ ከዚያ ዜማ ከዚያ ጊዜ ሰላም ወጣ። አመሰግናለሁ። እንትኑን አይቻለሁ። ሁለት ነገር አድርጋለሁ። አንደኛ